አይዞ 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 ይልሃል። ዳንኤል በእምነት ጸንቶ እግዚአብሔርን በየትኛውም ሁኔታ አመልከዋለሁ ብሎ ጨክኖ ወስኖ የቆሞ ሰውዬ ለአዲስ ኪዳን አማኞች ሕያው ምስክር ነው። እነዚህን የሚያክሉ ምስክሮች እንደደመና ምን ማለት ነው? አንተ ሩጫን ስትሮጥ ምኑ ነው የሚያስሮጥህ? ሽልማት አለ አለን አዲስ ኪዳን ላይ። እነዚህ ሰዎችስ እንደ ቲፎዞ ናቸው። አምፊቲያትሩን ሞልተው መሀል ላይ ለሚታገለው ለሚሮጠው ሰውዬ አይዞ አይዞ ይላሉ የብሉይ ኪዳን አባቶች። እነሱ አምነው ሞቱ፣ በእምነት ድል አረጉ እና በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች እንዲህ ባለ መቃወም የጸናውን ኢየሱስን ተመልከቱ። ሪዋርዱ ምንድነው? ኢየሱስ በከበረበት መክበር። ሪዋርዱ ምንድነው? የጌታ የኢየሱስ ክርስቶስ መንግስት ተካፋይ መሆን። ማንም መጥቶ መሬት ላይ ጌታ ይባርክ ሊል ይችላል። ሽልማት አይደለም እሱ። እኛ ተሰብስበን እግዚአብሔር ይባርክ ልንል በጣም እውነት ነው፣ ጥሩ ነገር ነው። ሽልማት ሰማይ ነው። ሽልማቴ ኢየሱስ በከበረበት መክበር ነው። እነዚህ ሰዎች ታዲያ ለምንድን ነው? ለትምህርታችን ነውር ነው የሚያስቸግር? ንቋል እሱ ከፊቱ ስላለው ደስታ ይላል እና ሞዴላችን ክራይስት ነው።